አላውቅም። እጅን ከፍ አድርግ፣ እጅን ከፍ አድርግ። እጅ ከፍ ማለት ምን ማለት ነው ታውቃለህ? እግዚአብሔር ሙሴን እጅን በጠላቶች ላይ ዘርጋ እንዳለው ማለት ነው። እያንዳንዱ ባይብል ካሉ እጅን ከፍ አድርግ። በዚህ እጅ ላይ ጠዋትና ማታ የሚሟረቱ የሟርተኞች እጅ ፓራላይዝ ይሆናል። ታካቂ ጋና ማቻየክ ጉዱ ማቻየክ ከፍ አድርግ። ጠዋትና ማታ ባንተ ላይ እንደ ሳኦል ቀስት የሚወረወሩ ሁሉ በእግዚአብሔር ቀስት ይወጋሉ። መውጣትን መግባትን የሚከታተሉ በምትሄድበት መንገድ ሁሉ አንተን ስታክ ለማለት ኮንትሮል ለማለት ባሪያ ለማለት ጠዋትና ማታ ወደ አንተ የሚመጡ ዛሬ በእግዚአብሔር ቃል ይከለበጣሉ። እስቲ ይከለበጣል በል። ሟርተኞች፣ ደጋሚዎች፣ ጫሌ ቆጣሪ፣ ከዋክብት ቆጣሪ፣ ተራራ ላይ የሚሟረት፣ በሸለቆ ላይ የሚሟረት፣ በስምሽ ላይ የሚጠረቅል በትንሣኤው ኃይል ተገለበጠ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ይነሳ ጠላቶች ይበተኑ ይላል። በአንድ መንገድ ይመጣሉ፣ በሰባት መንገዳቸው እግዚአብሔር እጅ ከፍ አድርጊ። አንቺን፣ ቤትሽ፣ ልጆችሽን ጤንነት፣ አገልግሎትን፣ ደስታ ሊበትኑ የሚመጡ ሰማይ እንደዚህ ያለ ለሰላሰባ ሰዎች ዛሬ ጠላትሽ ተበተነ። ጠላትሽ ዛሬ